ሰላም ጤና ይስጥልን ተመልካቾቻችን። ህዝባዊ ወያኔ ሓርነት ትግራይ ህወሓት በአላማጣ በኩል ጥቃት መክፈቱ ተሰማ። ለአንከር ሚዲያ የደረሰው መረጃ ላይ እንደሚተመለከተው በአላማጣ አቅጣጫ የህወሓት ጦር ጥቃት የከፈተ ሲሆን በአካባቢው ባለው ሚሊሻ ታጣቂና በአካባቢው ባለው የህዝብ ኃይል መመከቱን ያገኘነው መረጃ ያመለክታል። ጉዳዩን በተመለከተም አንከር ሚዲያ የአላማጣ ከተማ አስተዳደር ባለስልጣናት ጋር ደውሎ እንዳረጋገጠው ጥቃቱ ተከፍቷል። ሌሊቱን በአካባቢው ያለው ሁኔታ ተመልክተው መግለጫ እንደሚሰጡ ነው ያሳወቁት። ይህን በተመለከተ እየተከታተልን መረጃውን እናቀርባለን። መስፍን እንዴት አረፈርክ? እንዴት ዋልክ? በአዲስ በደረሰን መረጃ ነው እንግዲህ ዛሬውን ዝግጅት የከፈትነው። ህወሓት ጥቃት መክፈቱን ተሰምቷል። በአንድ አቅጣጫ በኩል ጥቃት ከፍቶ የአንድ ቀበሌ እንደዚሁ መቆጣጠሩም እየተገለጸ ይገኛል። ሁኔታውን ከአብይ አህመድ አገዛዝም ሆነ ከህወሓት በኩል ማረጋገጥ አልተቻለም። የአንከር ሚዲያ ምንጮች ከአላማጣ ከተማ አስተዳደር እንደዚሁም ከመከላከያ አካባቢ ባገኘው መረጃ መሰረት ጥቃቱ መከፈቱን ገልጿል። ሁለት ወገኖች ተፋጠዋል። የህወሓት ኃይል ወደ ፊት እየገፋ በመምጣት ላይ መሆኑን ነው የተገለጸው። በጎጃም በአብዛኛው አካባቢ ከባድ ውጊያ ሲደረግ ዋለ። ከተሞች በቁጥጥር ስር መዋላቸው ታውቋል። የአማራ ፋኖ በጎጃም በባህር ዳር ዙሪያ በአዴት በፍኖተ ሰላም በቡሬ በቲሊሊ ከአብይ አህመድ ሰራዊት ጋር ብርቱ ፍልሚያ ማድረጉን የደረሰን መረጃ ያመለክታል። የአማራ ፋኖ በጎጃም ከአራት በላይ ክፍለ ጦሮች በተሳተፉባቸው የዛሬዎቹ ውጊያዎች ፍኖተ ሰላምንና ቲሊሊን ጨምሮ ቁልፍ የሆኑ አካባቢዎችን ከአገዛዙ ሰራዊት ላይ በመንጠቅ በቁጥጥር ስር መደረጋቸውን በመግለጽ አስፈላጊው ተልዕኮ ከተፈጸመ በኋላ ከተሞችን የመልቀቁ እንቅስቃሴ እንደሚደረግ ነው የቋሪት ቀጠና የፋኖ ከፍተኛ አመራር አባል ለአንከር ሚዲያ የገለጸው። በሰው ኃይልና በመሳሪያ ከፍተኛ ኪሳራ የደረሰበት የአብይ አህመድ ሰራዊት በፍኖተ ሰላም የገነባው ጠንካራ ምሽጉ መሰበሩን አርበኛ በለጠ አብርሃም የወንዳወቅ ገረመው ብርጌድ የፖለቲካ ጉዳዮች ኃላፊ ገልጿል። በአጠቃላይ በማክሰኞ ዕለቱ ውጊያ አገዛዙ ከፍተኛ ጉዳት ደርሶበታል። ዝርዝር ውጤቱን በሚቀጥሉት ቀናት እናሳውቃለን ብሏል አርበኛ በለጠ። ዛሬ እንግዲህ በዋናነት የስበት ማዕከሉ የትግላችን ዋና የዞኑ መናገሻ የሆነችው ፍኖተ ሰላም ነው በዋናነት የነበረው። እዚህ ውጊያ ላይ እንግዲህ ነበልባሎቹ የጽናት ተምሳሌት የሆኑት የገረመው እንዳውቅ ልጆች እንግዲህ ከ50 ኪሎ ሜትር በላይ አቋርጠው ከሌሎች ወንድሞቻቸው ከአምስተኛ ክፍለ ጦር ወንድሞቻቸው ጋር በመሆን ውጊያ እያካሄዱ ነው ማለት ነው። እንግዲህ በዚህ አቅጣጫ አረንዛው ዳሞት ከገረመው እንዳውቅ ብርጌድ ጋር በመቀናጀት የሚገርም ስራ እየሰሩ ነው ፍኖተ ሰላም ላይ ማለት ነው። ከውህዲት ወንበርማ ናልፈው ውህዲቶች የወንበርማ ጀግኖችም ያው የአምስተኛ ክፍለ ጦር አካል ቢሆኑም አብረው ቡሬን ከበው የቡሬን መከላከያ በቀበሮ ጉድጓድ እንዳይወጣ እያደረጉት ነው። እንግዲህ ቲሊሊ ውጊያ አለ ዛሬ በቲሊሊ ከፋኖ የሶስተኛ ክፍለ ጦር ጀግኖች የአገው ምድር ጎጃም ልጆች እያስጨነቁት ነው ማለት ነው ማንኩሳ። በዚህ ደግሞ እንደገና የፍኖተ ሰላምን ኃይል ለመቀነስ ሲል በአዴት አቅጣጫ ወደ ቋሪት ለመግባት ሙከራ የሚያደርገውን ኃይል ደግሞ የገረመው ወንዳውቅ ልጆች ተቀንሰው በመምጣት ከአንደኛ ክፍለ ጦር ጋር እየተቀናጁ በተለይም ደግሞ ውጊያ የማይሰለቸውና የጽናት ተምሳሌት የሆነው የቋሪት ህዝብ የደጋማው ክፍል በንቃት ወጥቶ ወደ ፍኖተ ሰላም አቅጣጫ ትኩረቱን ማድረግ እንዳለበት የገረመው ወንዳውቅ ብርጌድ ልጆች ያንን ሚዛን ለማስቀልበስ የመጣውን ኃይል ገትረው ይዘውትሏል ማለት ነው። ስለዚህ ዛሬ መሳይ በጣም በሚገርም ሁኔታ አምስተኛ ክፍለ ጦር ሙሉ ከውህዲት እስከ ደንበጫ ድንበር ድረስ ውጊያ አለ ማለት ነው። በጣም ሰፊ ከቨሬጅ ነው ያለው። ይሄ በጣም ሰፊ ነው። አሁን ፍኖተ ሰላም በእኛ ቁጥጥር ስር ናለች ማለት ነው። ምናልባት አካባቢዎችን በተመለከተ ቲሊሊም ሌሎች አካባቢዎችም ያለው ሁኔታ ከተማውን ከመቆጣጠር ባለፈ የተለየ ኦፕሬሽን እየተካሄደም እንዳለ መረጃዎችን እንሰማለን። ምናልባት ከተማውን ተቆጣጥሮ የመቆየት ወይስ ኦፕሬሽኖቹን አጠናቆ የመውጣት ነው እንቅስቃሴ እየተደረገ ያለው? በፋኖ የትጥቅ ትግል ውስጥ ከተማ መቀመጥ ምናልባትም የታጣቂን ስነ ልቦና በማስነስና ተስፋ አስቆራጭ የሆኑ የመዝናኛ ቦታዎችን ማብዛት ካልሆነ በስተቀር መሳይ በትጥቅ ትግል ውስጥ ከተማ አይመከርም። በግል ከተማ የምንገባው እንዳልሁ መንግስት ተዝናንቶ ስብሰባ ሲመራበት የነበረ ተቋም በሱ ቁጥጥር ውስጥ እንዳልሆነ ለማሳየት ካልሆነ በስተቀር አንድ በግልጽ የምነግር መሳይ ለምሳሌ መከላከያ ፍኖተ ሰላም ቢለቀው ከተማ ገብተን መቀመጥ አንፈልግም። እኛ ሌላ መንገድ አለን። ይሄው ቋሪት ተለቀቀ። ቋሪት ሲለቀቅ ቋሪት አልተቀመጥንም። እኛ 50 ኪሎ ሜትር ተጉዘን 50 ኪሎ ሜትር ላይ ነው ሄደን ቁጭ አልነው። ምንድነው ከተማ የምንገባው ለልዩ ኦፕሬሽን ነው። ኦፕሬሽናችን ምንድነው? እኒህ አጋሰስ የሆኑ ሆዳሞች የብልጽግና አሽከሮች ሲዶልቱት የነበረን ዱለታ ህዝቡን ሲሸውዱት የነበረን የማጭበርበር ቃላት ዜሮ እንደሆነ ለማሳየት ብቻ እንጂ ከተማ ገብተን ልንቀመጥ አይደለም። እንደው በምርኮ ደረጃ በኪሳራ ደረጃ
የሚጠቀስ ነገር አለ ዛሬ በተለያዩ አካባቢዎች ከተደረጉ ውጊያዎች አንፃር? በቁጥር አሁን መሳይ ቅድም ስትደውልልኝም ገና እዚያው ላይ ስለነበርኩኝ ነው አልተመቸኝም ያልሁና ሬሳ ማንሳት አልቻለም። በነገራችን ላይ በተለይ በፍኖተ ሰላም አቅጣጫ በገወቻ የሚባለው እንግዲህ ገወቻ ሲባል ሰምተህ ከሆነ ገወቻ ማለት አባይ ድረስ ሊዘልቅ የሚችል በጣም ኮረብታማ የበዛበት ቦታ ነው። እዚያ አካባቢ ሬሳቸውን ማንሳት አልቻሉም፣ ቁስለኛቸውን ማንሳት አልቻሉም። ነገር ግን የምርኮ መጠን በቁጥር ላይ የተመሰረተ ለማድረግ እንግዲህ ወንድሞቻችን በተለይም ደግሞ ዘመቻውን የሚመሩት ወንድሞቻችን የጠላትን ኪሳራ አሁን እንትን እያሉት ስለሆነ በቁጥር የተደገፈ መረጃ እንሰጣለን እንጂ መከላከያ እንጂ ይህንን ምሽግ እኮ መሳይ ጊዜ በላይ አርሶ አደር ጭምር እያስቆፈሩ የገነቡት ምሽግ እኮ ነው። ኮንክሪት ምሽግ እኮ ነው። በቃ ይሄ 23 አለ፣ ቢኤም አለ፣ ሞርተር አለ፣ ዲሽቃ አለ። እሱ እያለ እንኳን አንድም የአድማ ብተና እና የመከላከያ ራሳቸው እንኳን የማይታይበትን ምሽግ እኮ ነው ለቀው የሮጡ። አስበዋል። በቁመታቸው ልክ ቆፍረው የቡድን መሳሪያ ይዘው የተማመኑበት አርሶ አደር ሳይቀር አስገድደው የቆፈሩት ምሽግ ነው ለቀውት የሮጡና በርካታ ሙትና ቁስለኛ አለ። ነገር ግን ደግሞ በቁጥር ይህን ያለው ለማለት አሁን እቸገራለሁ። ሲጀመር ጠላት ፋኖ ጋር ገጥሞ የፋኖ ጥይት እንደምታውቀው ከነሱ የሚቀበለውና ከህዝብ የምናገኘው ነው። ይህንን ጥይት ደግሞ ዝም ብሎ በግምት አይተኮስም። የሚተኮሰው ጥይት ጠላት ላይ እንደሚያርፍ እነሱም ያውቁታል። በነገራችን ላይ የፋኖ ጥይት ራስን ብቻ ነው ይመታ፣ ግንባር ብቻ ነው ይመታ፣ ሌላ አካል እንኳን አይመታም። ምንድነው ችግራቸው እያሉ እኮ ይናገራሉ የተማረኩትና በምርኮ ደረጃና በማቴሪያልም በሰው ኃይልም የተማረከውን ነገ ምናልባትም ልሰጥ እችላለሁ ማለት ነው። ይህ በእንዲህ እንዳለ በወሎ ቀጠና የፋኖ ኃይል ድል መቀዳጀቱን አስታወቀ። ቁልፍ የሆነችዋን የጊዳን ወረዳ መቀመጫ ሙጃ ከተማን ፋኖቹ መቆጣጠራቸው ታውቋል። በተለያዩ የደቡብና የሰሜን ወሎ ቀጠናዎች በርካታ ውጊያዎች መደረጋቸውን የአማራ ፋኖ በወሎ ህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው ለአንከር ሚዲያ ገልጿል። በሙጃው ውጊያ በርካታ የአብይ አህመድ ሰራዊት አባላት ሙትና ቁስለኛ መሆናቸውን የጠቀሰው አርበኛ አበበ በሙጃ ከተማ አስፈላጊው ኦፕሬሽን ከተፈጸመ በኋላ በቅርበት ዙሪያዋን ከበው እንደሚገኙ አመልክቷል። ያገዛዙ ወታደራዊ ተሽከርካሪዎችና ዲሽቃ የተጠመደበት መኪና ከነ መሳሪያው የወደመ ሲሆን ወሳኝ ሰነዶችን በመውሰድ አገዛዙ የሚጠቀምባቸውን የፓርቲ ዶክመንቶች ደግሞ በማቃጠል ከሙጃ ከተማ መልቀቃቸውን አርበኛ አበበ ከአንከር ሚዲያ ጋር በነበረው ቆይታ ገልጿል። ወሎ ቤት አማራ የአማራ ፋኖ በወሎ በቀጠለው የህልውና ተጋድሎ በዛሬው ዕለት የተለያዩ ቦታዎች ላይ ደቡብ ወሎ ዞን ላይ ምዕራብ አቅጣጫም ላይ ሰሜን ወሎ ወደ ላስታና ራያ መካከል ጥራሪ ወይም ጊዳን ላይ በጣም በርካታ ተጋድሎች ተደርገዋል። ከመጀመሪያው ስነሳ በደቡብ ወሎ ዞን አማራ ሳይንት ምዕራብ ወሎ ኮር ማለት ነው መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ብርጌድ ላይ በጣም ጠንካራ የሚባል ባንዳ ላይ ስራ ሰርተዋል። ዛሬ መቅደላ ወረዳ ላይ እና ዴንሳ የሚባል ከተማ ላይ ማለት ነው። ሁለቱም አካባቢዎች ላይ ለአመታት ማለት ነው ለአንድ አመት ከምናምን ስንለምናቸው የኖሩ ባንዳዎችን ያለምንም ተስፋ መቁረጥ በፍጹም ትዕግስት የአማራን ህዝብ ዘር ማጥፋት እየፈጸመ ካለው የአብይ አህመዱ የአንድ ቡድን አገዛዝ ጋር መወገን የለባችሁም፣ ህዝባችሁን ምሰሉ፣ ወገናችሁን ምሰሉ በሚል ያለምንም ተስፋ መቁረጥ ስንለምናቸው ኑረን ነበር። ይህንን መናችንን ጭምር ወደ ጎን በመተው ከአገዛዙ ጋር ሆኖ ህዝባችን ላይ ዘር ማጥፋት እየፈጸሙ የነበሩ ባንዳዎች ላይ በጣም ጠንከር ያለ እርምጃ በመውሰድ በርካታ ሙትና ቁስለኛ የተደረገበት ለሌላውም አስተማሪ ቅጣት የሰጠንበትና በርካታ እድሎችን የተጎናጸፍንበትን ውጊያ አከናውነናል ማለት ነው ሁለቱ ቦታዎች ላይ። ከዛ በዘለለ ሰሜን ወሎ አጠቃላይ ከራያ ጀምረህ ላስታን አልፈህ እስከ ደቡብ ጎንደር ድረስ እስከ እብናት ድረስ ባለው መስመር ላገዛዙ በጣም ወታደራዊ ገዢ መሬት የሚባለው አንዱ ጊዳን ወረዳ ዋና መቀመጫው ሙጃ ከተማ ነው። የሙጃ ወረዳ ለአንድ አመት ከምናምን ያክል ብዙ ትኩረት አልሰጠነውም ነበር። እዛው ላይ እንደተንጠለጠለ ነው የነበረው። ጠላት ይገቡበታል የሚል ስጋት አልነበረውም እና ጠላት ከበባም ስናደርግ ያው የተለመደ ነው እንጂ ይገባሉ ብሎ አላሰበም። ዛሬ እንግዲህ ንጋት ላይ ማለት ነው ባላሰበበት ከተማዋን ሙሉ ለሙሉ ሰብረን በመግባት ሙጃ ከተማ ፖሊስ ጣቢያውን በመቆጣጠር ሁለት አገዛዙ ይጠቀምባቸው የነበሩ ፓትሮሎችን ሙሉ ለሙሉ ያቃጠልንበት ያወደምንበት ሁኔታ አለ። ከዛ በዘለለ በርካታ ሰነዶችን ወስደናል። የሚጠቅሙንን የአማራን ህዝብ ዘር ማጥፋት እየፈጸሙበት ያለ ሰነዶችን፣ የተረፉትን ደግሞ ለህዝቡ ለማጥቃት የያዙት የመረጃ ሰነዶችን ጭምር ያቃጠልንበት ሁኔታ አለ። አካባቢው ላይ ቀድመን ከበባ በመፍጠር በምዕራብ ወሎ እንደፈጸምነው ሁሉ ያገዛዙ ዙፋን ጠባቂ ሚሊሾች ማለት ነው ያለምንም ተስፋ መቁረጥ ስንለምናቸው የነበሩ ሚሊሾችን እርምጃ
ተወስዶባቸዋል። ዛሬ በጣም ብዙ ሙትና ቁስለኛ ነው ያለው። ከ30 በላይ የሚሆኑ ደግሞ የተማረኩ አሉ። በአጠቃላይ በጦር መሳሪያም አጠቃላይ ከ30 እና ከዛ ያላነሰ ክላሽንኮቭ ጂምስሪ የተማረከበት ሁኔታ አለ። በርካታ እንግዲህ ጨበጣ ውጊያ ጭምር ከተማው ድረስ በመግባት ሙሉ ለሙሉ ከተማውን በማስለቀቅ ከከተማዎች እንዲሆኑ አድርገን ከተማው ላይ መስራት ያለብንን በሙሉ ሰርተን መልሰን ከተማውና የከተማውን ዙሪያ አሁንም እየጠበቅን ያለንበት ሁኔታ አለ። ሙሉ ከተማው ላይ መቀመጥ ከዚህ አንጻር እየገቡ ይወጣሉ የሚባል ነገርም ስላለ አገዛዙ ምስለኔዎች ሲያነሱ እንሰማለን እና ከዚህ ጋር ተያይዞ እዛ ቦታ ላይ የማንቀመጠው ከተማ ላይ ያለው ማህበረሰብ በሰፊው በብዛት ተከማችቶ የሚገኝበት ስለሆነ የድሮን እንቅስቃሴም ነበር። ዛሬ ምቹ ሁኔታ ስላልነበረ ነው ጥቃት ያልፈጸመው እንጂ እንቅስቃሴው ነበረ፣ በምድርም በአየርም የነበረው። ከዚህ ጋር ተያይዞ ህዝባችንን ማስጨፍጨፍ ስለሌለብን ነው የወጣ ነው እንጂ ገብተን ከተማውን ተቆጣጥረን መቆየት የምንችልበት ሁኔታ አለ። በርካቶችን ደምስሰን በርካታ አቁስለን በርካታ ማርከን የወጣንበት ጦር መሳሪያም የታጠቅንበት ሁኔታ ነው ያለው። ብዙ ሎጂስቲኮችን ከከተማው ይዘን የወጣንበት ሁኔታ አለ። በዚህ አጋጣሚ በዚህ ውጊያ ያገዛዙ ዙፋን ጠባቂ ሰራዊት ከድልብ አካባቢ ሽፋን ለመስጠት ዙ23 ይዞ የመጣበት ሁኔታ ነበረ። ጠላት አለበት ብሎ የሚያስበውን የፋኖ ኃይልን ማለት ነው፣ በእነሱ ያው ጠላት ስለሚሉን የፋኖ ኃይል ያለበትን አካባቢ በሚያውቀው መጥቶ ድብደባ ሊፈጽም ሲል ቦታውን ለቀን እነሱ እንዲገቡ ካደረግናቸው በኋላ በዙ23 መጥቶ ቀጥታ የራሱን ሰራዊት የጨፈጨፈበትም ሁኔታ አለና በዚህ ደረጃ ግራ ተጋብተው ያሉበት ሁኔታ ነው ያለው እና ቦታው በጣም ወሳኝ የሚባል ስትራቴጂክ ቦታ ነው ይታወቃል። ገዢ መሬት ነው። አሁንም ዙሪያውን ሰፍረን ያለንበት እንደ ቆቦ፣ ወልዲያ፣ ላሊበላ፣ መርሳ ሁሉ ኦርጌሳ እስከ ውጫሌ ድረስ ከተሞችን ከ3 እስከ 5 ኪሎ ሜትር ርቀት ላይ ከበን እንደተቀመጥነው ሁሉ ሙጃ ከተማም ከፊትም እንደዛ ነው የነበረው። አሁንም በዚሁ ከበባ ውስጥ ነው ያለችው ማለት ነው። በቅርቡ በዛው አካባቢ የሚንቀሳቀሰው በሻለቃ ብርሃን የሚመራው ጥራሪ ክፍለ ጦርና በኮማንዶ ዘላለም የሚመራው ተከዜ ክፍለ ጦርም አካባቢው ላይ በስፋት ይንቀሳቀሱበታል። ጊዳን ወረዳ የሚባለውን ሙሉ ለሙሉ ተቆጣጥረው የህዝብ አስተዳደርም ዘርግተው እየተከታተሉት እየመሩት ያለበት ቦታ ነው ያለው። ከተማውንም እንደነገርኩ በቅርብ ርቀት ውስጥ አሁንም በከበባ ስር አድርገን የተቀመጥንበት ሁኔታ ነው ያለው። ጎጃም ፈረስ ቤት ደጋዳሞት ከፍተኛ ድል መገኘቱን የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ለአንከር ሚዲያ ገልጿል። በተለያዩ የአማራ ክልል አካባቢዎችም እንደዚሁ የሉና ተጋድሎ ተጠናክሮ ቀጥሏል። በኮሎኔል ማዕረግ ደረጃ ሲመሩ የነበሩ የብልጽግና ሰራዊት አዛዦችም እንደዚሁ በምርኮ የተያዙ በአንዳንድ ቦታዎችም የተደመሰሱ እንዳሉ ነው የሰማነው። በሰሞኑ ውጊያዎች ዙሪያ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ሻለቃ አበበ ሙላቱ መስመር ላይ አግኝቻለሁ። በጉዳዩ ላይ ማብራሪያ እንዲሰጠን አድርጓለሁ። ሻለቃ አበበ ሙላቱ በጣም ነው ማመሰግነው። እንግዲህ በአዲሱ ኃላፊነት የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ነህ። ወደፊትም በወታደራዊ ጉዳዮች ዙሪያ ማብራሪያ በመስጠት ካንተ ጋር በተደጋጋሚ እንደምንገናኝ ተስፋ አደርጋለሁ። አውደ ውጊያ ውሎች አንጻር ያሉትን መረጃዎች ለተመልካቾቻችን ብታካፍለን። እሺ፣ አመሰግናለሁ። በቅድሚያ ይህንን የአማራ ህዝብ ግፍና በደል ጭፍጨፋ ለዓለም አቀፍ ማህበረሰቡ እንዳቀርብ ስለጋበዝከኝ ከምንም በላይ በዚህ ጭፍጨፋ በታወጀበት በታላቁ የአማራ ህዝብና የአማራ ፋኖ ብሔራዊ ንቅናቄ እንዲሁም በአራቱም ማዕዘን እየተዋደቁ ላሉ ጀግኖች ሰማዕታት ስም ላቅ ያለ ምስጋናን አቀርባለሁኝ። እንግዲህ ሰሞኑን በርካታ ተጋድሎች በአማራው ክልል ላይ በአራቱም ማዕዘን እየተካሄዱ ያለበት ሁኔታ ነው ያለው። ይህም በአንድም በሌላ መልኩ መረጃው እየደረሳችሁ ቢሆንም እንደ ድርጅት በተቀናጀ መልኩ ስራዎችን መስራት ከጀመርን ቅርብ ቀናቶች ናቸው። በዚህም አመርቂ ውጤቶችን እያሳየን ያለንበት ሁኔታ ነው ያለ። ድርጅታዊ እንቅስቃሴውን በተመሳሳይ በተለይ ወታደራዊ ቅንጅቶች ጋር ተያይዞ በርካታ ስራዎች እየሰሩ ነው። በዚህም አመርቂ ውጤት እየመጣ ያለበት ሁኔታ ነው ያለው። ለዚህም ትልቁ ማሳያ የዛሬውን አውደ ውጊያ ብናይ በጎጃም ደጋዳሞት በርካታ ትዕይንቶች የታዩበት፣ በርካታ የጠላት ኃይል የተደመሰሰበት፣ እንዲሁም የጠላት መሳሪያ የተማረከበት እነዚህን ሁሉ ያሳየን ዕለት ነው። በዋናነት ደጋዳሞት ከተረቱ እንኳን ብንጀምር ደጋዳሞት ያስተፋላሞት የተባለላቸው የበላይ ትንፋሾች ደጋዳሞት ፈረስ ቤት ከተማ በዛሬው ዕለት መጋቢት 27 ቀን 2018 ዓ.ም በጀግኖቹ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ቁጥጥር ስር ገብታለች። ከተማዋ በርካታ ያገዛዙ ሰራዊት ምርኮኛ ሆኗል። በተለይ ደግሞ ከወራት በፊት አዴት ላይ የተመረቁት ኮማንዶዎች ከነባሩ የ102ኛ ኮር ሰራዊት ጋር በመቀናጀት አዴት ላይ የሰፈረውን ጠላት በጠዋቱ ሲያራግቡት ውለዋል። ከተማዋንም መጨበጥ ችለዋል ማለት ነው። እንግዲህ
አዴትና ጎንጂ የነበረውን ሚሊሻ የአካባቢው አባት አርበኞች ፋኖ ጦር ሚሊሻው በተበታተነበት ቦታ ላይ ሁሉ እየገቡ እየተከተሉ ትጥቁን ተቀብለውታል። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር እና የእዙ ኮማንዶ ዩኒት በጋራ ባደረጉት የተቀናጀ ውጊያ የምስራቅ እዝ ነባር አዋጊ መኮንኖች የረገፉበት ሌተናል ኮሎኔል ደመላሽ አሰፋ ጨምሮ በርካታ እግረኛ ሰራዊት የተማረከበት የጠላት ሎጂስቲክ ክምችት ሙሉ በሙሉ የተማረከበት ምድር ደጋዳሞት ተጠቃሽ ነው። ትንቅንቆች ተደርገዋል። እነዚህ ትንቅንቆች ጥሩ ውጤት የተገኘባቸው ከመሆናቸው ባሻገር በሰራዊታችን ላይ በህዝባችን ላይ ከፍተኛ የሆነ መነቃቃትን ፈጥሯል። እንዲሁ ደግሞ 102ኛ ኮር በታቀደና በተቀናጀ ውጊያ በቦታው የነበረውን ጠላት በመደምሰስ የአዴትንና የጎንጅን የጠላት የመሳሪያና የተተኳሽ ግምጃ ቤቶች በሙሉ በጀግኖች እጅ ገብቷል ማለት ነው። በዚህም እንግዲህ ትግሉ እየጎመራ ከፍተኛ የሆነ ለውጥ እየታየበት ድርጅታዊ እንቅስቃሴዎች ከወትሮው በእጅጉ በተሻለ መልኩ በጠላት ላይ ከፍተኛ የሆነ ኪሳራ እያደረሰ ያለበት ሁኔታ ነው ያለ። ድርጅቱ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ጊዜ አንስቶ ከፍተኛ የሆነ የስነ ልቦና ጫና ከመፍጠሩም በዘለለ የጠላት ኃይል በብዛት እየከዳ በብዛት እየፈረሰ ድርጅቱን የአማራ ፋኖ ብሔራዊ ንቅናቄን እየተቀላቀለ ያለበት ሁኔታ ነው ያለ። በተለያዩ ቦታዎች ላይ በአራቱ ማዕዘን ላይ ባሉ እዞች እየተቀላቀለ ያለበት ሁኔታ ነው ያለ። ይሄም ከምን የመነጨ ነው? ድርጅቱ በአጭር ጊዜ ውስጥ የተቀናጀ ስራዎችን ከመስራት በዘለለ ድርጅታዊ ቁመናውን ከምንም በላይ እያዘመነ ያለበት ሁኔታ ስላለ በጠላት ኃይል ላይ እንዲሁም በብልጽግናው ስርዓት ተቋም ላይ ከፍተኛ የሆነ የስነ ልቦና ጫና የፈጠረበት ሁኔታ ነው ያለ። በዚህም በርካታ የጠላት ኃይል እየከዳ ከመቀላቀሉም ባሻገር በአውደ ውጊያ ላይ የስነ ልቦና የበላይነት በእኛ ከመያዙም በላይ ከባድ የሆነ ኪሳራ እያጋጠማቸው ያለበት ሁኔታ ነው ያለ። እንደው ለአብነት እንኳን ጠቀስ ባድርግ በአውደ ውጊያው ላይ የተገኙ ምርኮች፣ የተደመሰሰው የጠላትን ኃይል፣ ሌሎች በርካታ ግብአቶች የተገኙበትን ሁኔታ ብናይ የዚህን የጎጃሙን የአዴትን ደጋዳሞትን ፈረስ ቤት ከተማን እንዲሁም ጎንጂ ቆለላ ላይ የተደረጉ አውደ ውጊያ አሉ። በእነዚህ አውደ ውጊያዎች የተገኘውን ድል የተማረኩ የተገኙ ሰብአዊና ቁሳዊ ምርኮዎችን በተመለከተ ባነሳልህ በጠላት ላይ ምን ያክል የስነ ልቦናና የውጊያ የበላይነት እያሳየን ያለንበት ሁኔታ እንዳለ መገመት ይቻላል። ከዛም የመነጨ ነው እንግዲህ በአንድ ቀን በጣም በርካታ ምርኮ የተገኘበት ሁኔታ ነው ያለ። አዴት ደጋዳሞትና ፈረስ ቤት ከተማ እንዲሁም ጎንጂ ቆለላ ላይ በጣም በርካታ ምርኮዎች ተገኝተዋል። በተለይ አዴት ላይ ብቻ 159 የነፍስ ወከፍ መሳሪያ ተማርኳል። 14800 የብሬን ተተኳሽ ተማርኳል። 14984 የክላሽ ተተኳሽ ተማርኳል። ጠቅላላ ድምር 27784 ተተኳሽ ተማርኳል። እንዲሁም 61 ኤፍ1 የእጅ ቦምብ ተማርኳል። 221 የክላሽ ካዝና ተማርኳል። እንዲሁም 5 ኩንታል ከስክስ ጫማና ወታደራዊ ጫማ ማለት ነው ሚሊተሪ ተማርኳል። 24 የደረት ትጥቅ ተማርኳል። 12 የወገብ ትጥቅ የተማረከ ሲሆን የተደመሰሰ ጠላትን በተመለከተ 97 ሚኒሻ፣ 37 አድማ ብተና ተደምስሷል። 22 መከላከያ ተደምስሷል። በድምሩ 156 ጠላት ተደምስሷል ማለት ነው። በእነዚህ ቦታዎች ላይ አዴት ላይ ብቻ 206 እስረኞችን የግፍ እስረኞችን ማስፈታት ተችሏል። በዚህ አውደ ውጊያ ወደ ጎንጂ ቆለላ ላይ ሲሄድልህ 89 ሚኒሻ ተደምስሷል። 24 መከላከያ ተደምስሷል። በድምሩ 103 የጠላት ኃይል ተደምስሷል። ብዙ ድል ብዙ ገድል በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 102ኛ ኮርና በሌሎች አሃዶች አማካኝነት ተፈጽሟል ማለት ነው። ሌላው ምንድነው? በዋናነት 7 ለጠላት አገልግሎት ሲሰጡ የነበሩ ተሽከርካሪዎችም ጭምር በድጋሚ አገልግሎት እንዳይሰጡ ማድረግ ተችሏል ማለት ነው። እነዚህ የጠላት ተሽከርካሪዎች ናቸው። በተለይ በዚህ በደጋዳሞት ላይ በፈረስ ቤት ከተማ ጎንጂ ቆለላ ላይ የተደረጉ አውደ ውጊያዎች ጋር ተያይዞ የተማረኩ እና የተደመሰሱ የጠላት ኃይል የተማረኩ ግብአቶችን በተመለከተ እነዚህን ይመስላሉ። ሌላው በወሎ ቤት አማራ በኩል የተካሄዱ አውደ ውጊያዎች ናቸው። በተለይ ሰሞኑን አመርቂ የሆኑ በጠላት ላይ ትልቅ ቁሳዊና ሰብአዊ ጉዳት የደረሰበት አውደ ውጊያዎች ተካሂደዋል። ሰሞኑን ቅድም እንደጠቀስኩት ጠላት ትልቅ የስነ ልቦና የበታችነት የተጠናወተው ከመሆኑ ጋር ተያይዞ በጣም በርካታ ኃይሉ እየተደመሰሰበት በርካታ ኃይሉ እየከዳበት ነው ያለ። የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ 106ኛ ኮር 31ኛ ክፍለ ጦር በደላንታ ወረዳ ፀሐይ መውጫ መከለት በተባለ ቦታ የብልጽግናን የምርጫ ኮረጆ በተሸከሙ ዳግም ባርነትን እንዲቀጥል ደፋ ቀና በሚሉ የኮረጆ ቁሳቁስ ተሸካሚዎች ላይ የተሳካ ኦፕሬሽን ተፈጽሟል። ጠቅለልስ አድርገው ደላንታ ወረዳ ከፀሐይ መውጫ መለከት ሸዋበር ተንቀሳቅሶ ማህበረሰቡን የምርጫ ካርድ አውጡ፣ ሌሎች ጫናዎችን ለማሳደር በማለት እያስገደዱ በነበሩ የብልጽግና ተላላኪ ካድሬዎችን የጫነ ፓትሮል ላይ ደፈጣ
በመጣል ፓትሮሏ ባልሞ ተኳሾቹ በሚኒሊክ ትንፋሾች ስትመታ ተላላኪዎቹ የሎሌነት ልክፍታቸውን ሳያሳኩ መሃል መንገድ ላይ ተደምስሰው ቀርተዋል ማለት ነው። ምንጊዜም ቢሆን የጠላትን ኦፕሬሽን ወይም የጠላትን ፕሮጀክት ለማሳካትና ለማሳለጥ ለማስፈጸም የሚታትሩ የስርዓቱ ካድሬዎች ላይ የማያዳግም እርምጃ መውሰዱ ይቀጥላል ማለት ነው። ሌላው ሸዋ ጠቅላይ ግዛት ሲሸጋገር በማህበረሰቡ ላይ ከፍተኛ የሆነ ወከባ ሲፈጽም የነበረ ስርዓት ነው ይታወቃል። አሁንም በስፋት ምርጫ ቅስቀሳ ለማድረግ እንቅስቃሴ ሲያደርግ ይስተዋላል። ይሄንንም እንግዲህ እንቅስቃሴውን በመግታት ረገድ በትናንትናው ዕለት ሞላሌ ከተማ ድረስ በመግባት የመራጮችን ካርድ የያዘ የምርጫ ኮረጆችን ጭምር በአልሞ ተኳሾች ወይም በልዩ ኦፕሬሽኖች ማውጣት ተችሏል። እንግዲህ የምርጫ አስፈጻሚዎች ወይም እነዚህ ዳግም ባርነትን በአማራ ህዝብ ላይ ለመጫን ደፋ ቀና የሚሉ የሚታትሩ የዚህ ስርዓት ምርጫ አስፈጻሚዎች ሲያመልጡ የምርጫ ቁሳቁሶቹ በሙሉ በቁጥጥር ስር ውለው በቪዲዮና በፎቶ ማቅረብ ይችላሉ። እሱን በእኛ እጅ ይገኛሉ ማለት ነው። ከዛ በዘለለ በትናንትናው ዕለት ከባድ የሆነ ትንቅንቅ ሲደረግ ውሏል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በኩል በርካታ ተጋድሎች ሲደረጉ ውለዋል። በተለይ በዚህ በመንዝ አዋሳኝ ላይ በሚገኙ በባሽ ወደ ሞላሌ መገንጠያ ላይ እንደዚሁ ከባድ ትንቅንቅ ሲደረግ ውሏል። በትናንትናው ዕለትም ዛሬም በተመሳሳይ ማለት ነው። ይህንን ያደረጉት እንግዲህ አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አርበኛ መሐመድ ቢሆኔ ኮርና አጼ ዘርዓ ያዕቆብ አንደኛ ኮር በእነዚህ ቀጠናዎች ላይ በርካታ ተጋድሎችን እያደረገ ያለበት ሁኔታ ነው ያለ። አርበኛ መሐመድ ቢሆኔ ኮር ከደጃዝማች ተሰማ እርገጤ ክፍለ ጦር ከሞላሌ መገንጠያ ጀምሮ እስከ ጓሳ ድረስ በመሸፈን መንዝ ጓሳ ማለት ነው ወደ መሃል ሜዳ መገንጠያ እና ወደ አጣዬ መገንጠያ ላይ በነበረ ተጋድሎ በርካታ ትንቅንቆች ተደርገው በመሃል ሜዳ ላይ የነበረ የሚኒሻና አድማ ብተና እንዲሁም መከላከያ ሰራዊት ላይ ከባድ የሆነ ቁሳዊና አካላዊ ጉዳት፣ ሰብአዊ ጉዳት እንዲደርስበት ተደርጓል ማለት ነው። ይሄ የሆነው በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆኔ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር ሲሆን በዚሁ ቀጠና ላይ አጼ ዘርዓ ያዕቆብ አንደኛ ኮር ይኩኖ አምላክ ክፍለ ጦር እና 7 ክፍለ ጦር የተሳተፉበት አውደ ውጊያም ተደርጓል። በጠላት ላይ ከፍተኛ የሆነ ኪሳራ ደርሶባቸዋል ማለት ነው። ሌላው በዛው ቀጠና ላይ ሳልፍ ወጀድ ላይ አጼ ዘርዓ ያዕቆብ አንደኛ ኮር ብርኬ ደምሴ ክፍለ ጦር እንደዚሁ በጠላት ላይ እንደዚሁ የማያዳግም እርምጃ በመውሰድ ከባድ ኪሳራ ደርሷል ማለት ነው። ሌላው በዚሁ ቀጠና ለአራተኛ ቀን እየተቆጠረ ያለበት አውደ ውጊያ እየተካሄደ ነው። ይሄም የሆነው ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆኔ ኮር አስቴጎማ ተራራ ክፍለ ጦር ነው። አስቴጎማ ተራራ ክፍለ ጦር ዛሬ ለሶስተኛና ለአራተኛ ቀን ያስቆጠረ ውጊያ እያደረጉ ነው። በተለይ በአንጾኪያ ገምዛ ወረዳና በግሼ ራቤል ወረዳ ዙሪያ ላይ ከባድ የሆነ ትንቅንቅ እያደረጉ ያለበት ሁኔታ ነው ያለ። የሰሞኑ ልተውና በተለይ በዛሬው ዕለት በጦር መሳያ እንዲሁም ሸበቶ የሰፈረውን የጠላት ኃይል ሙትና ቁስለኛ አድርገውታል። በጣም በርካታ ኃይሉ ተደምስሶበት ወደ ኋላ የማፈግፈግ ሂደቶች አሉ። የሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆኔ ኮር አስቴጎማ ተራራ ክፍለ ጦር ከዚህ በፊት ከጠላት ጋር በርካታ ቀናቶችን መደበኛ ውጊያ በማድረግ ረገድ በጠላት ላይ ኪሳራ ሲያደርሱ መቆየታቸው ይታወሳል። በዛሬው ዕለትም እንደዚሁ ቅድም የጠቀስኳቸው ጦር መሳያ የሚባሉና ሸበቶ የሚባሉ ቦታዎች ላይ ከጠዋት 12 ሰዓት የጀመረው ውጊያ እስከ አመሻሹ 10 ሰዓት ተኩል ድረስ ከባድ የሆነ ትንቅንቅ ተደርጎ ጠላት ሬሳውን እንኳን መልቀም ያልቻለበት፣ ቁስለኛውን እንኳን ይዞ መውጣት ያልቻለበት ሁኔታ ነው ያለ። በዚህም ከባድ የሆነ ትንቅንቅ እየተደረገ ነው። እንግዲህ ድርጅቱ ከተመሰረተ ጊዜ ጀምሮ የአማራ ፋኖ ብሔራዊ ንቅናቄ በጠላት ላይ ከባድ የሆነ የስነ ልቦና ጫና እያደረሰ ያለበት ሁኔታ ነው ያለ። በአራቱም ማዕዘን ላይ በአራቱም ግዛት ላይ ያሉ አደረጃጀቶች ወይም በአራቱም ግዛት ላይ ያሉ እዞች ዕለት ተዕለት የጠላትን እንቅስቃሴ እግር በእግር እየተከታተሉ በጠላት ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራ እያደረሱ ያለበት ሁኔታ ነው ያለ። ጋዜጠኛ መሳይ ሻለቃ አበበ፣ በርካታ አውደ ውጊያ ውሎችን በየቀኑ እንሰማለን። በየቀኑ የምርኮኞችን ቪዲዮዎች ነው የምንመለከተው። ምርኮኞች እስከ ኮሎኔል ማዕረግ ያላቸው ጭምር በእጃችሁ ገብተዋል። ምናልባት አያልቅም ወይ? የዚህ አገዛዙ ሰራዊት ከሚደመሰሰው ባሻገር እጅ የሚሰጠው በራሱ ተቆጥሮ የሚያልቅ አይደለም። በእርግጥ አብይ አህመድ የኢትዮጵያን ሕዝብ አሁንም ለጦርነት እየማገደ የሰው ችግር የለብንም ያለ በየሳምንቱ በለብ ስልጠና ወጣቶችን ወደ አውደ ውጊያዎች እየላከ እንዳለ እናውቃለን። ግን ከፍተኛ ቁጥር ያለው ምርኮኞችን ነው እየያዛችሁ ያላችሁት። በምን ሁኔታ ላይ ነው የሚገኙት? እንግዲህ ፋኖ ውስን የሆነ ትጥቅና ስንቅ አቅም ያለው ወደፊት በስፋት የሚያደራጅበትን መስመር ተከትሎ ቢሄድም አሁን ግን ባለው ሁኔታ ለሰራዊቱና ለራሱ አንዳንድ ጉዳዮች ካልሆነ በስተቀር እንደዚህ በምርኮ ለሚያዙት ቀለብ የሚሆን ነገር በማሟላት ረገድ ምን ያህል እጃችሁ የተፍታታ ነው? ምንስ እያደረጋችሁ ነው? እነዚህ ምርኮኞች ቁጥራቸው እየበዛ በመጣ ቁጥር ማስተናገድስ ትችላላችሁ የሚለው ጥያቄ ይነሳል። በዚህ ላይ ምን ማለት ይቻላል? አመሰግናለሁ መሳይ፣ ጥሩ ጥያቄ ነው። በእርግጥ ከዚህ በፊትም በጣም በርካታ ምርኮኞች በእጃችን ይገባሉ። ነገር ግን በተደጋጋሚ ገለልተኛ ለሆኑ ተቋማቶች በተለይ ለዓለም
ለዓለም አቀፉ ቀይ መስቀል ለማስረከብ ጥሪ አድርገን በተወሰነ ደረጃ በወሎ ቤት አማራ ምኒልክ እዝ በኩል የተረከቧቸው አሉ። ግን ደግሞ አብዛኛውን ለመረከብ ዝግጁ አይደሉም። ግን ደግሞ ዓለም አቀፉ ቀይ መስቀል ማህበር አልተረከበንምና እነሱን እንጥላቸዋለን ማለት አይደለም። ወንድሞቻችን ናቸው። እውነት ለመናገር ስርዓቱ ስልጣኑን ለማስጠበቅ የድሃ ልጆችን የመገበር አባዜ ያለበት ስርዓት እንደሆነ እነሱም ጠንቅቀው ያውቁታል። ግን ደግሞ በተሳሳተ ትርክት ወደዚህ አማራን ህዝብ እንዲጨፈጭፉ አስገብቷቸዋል። ግንዛቤው እያላቸውም ግንዛቤው የሌላቸውም የአማራን ህዝብ በመጨፍጨፍ ረገድ የአንበሳውን ድርሻ እንደሚወስዱ ብናውቅም ግን ደግሞ እኛ አማራዎች ነን። አማራ ወደ ሰፊ ነው። ከአባቶቻችን እንኳን በታሪክ እንደምናውቀውና እንደምንረዳው ጠላቶቻቸውን ይዘው በጥሩ ሁኔታ ተንከባክበው ወደ ነበሩበት ሀዳቸው መመለስ እንዲሁም ስልጣንም ጭምር ሰጥተው ሲንከባከቡ እንደነበረ የታሪክ ማህደሮች ያስረዳሉ። ከዛ አንጻር እኛም መቼም የትም አንጥላቸውም። የዓለም አቀፍ ህግጋትን የዓለም አቀፍ የምርኮኞች ህግን በጠበቀ መልኩ የዓለም አቀፉ ቀይ መስቀል እስከሚረከበን ድረስ እንይዛቸዋለን። ከዛ ውጭ ግን የሚደረግ ነገር የለም። በዋናነት በጣም በርካታ ምርኮኞች ይገኛሉ። አሁንም እነዚህ ወንድሞቻችንን የትም ስለማንጥላቸው የዓለም አቀፉ ቀይ መስቀል ማህበር ዕለት ተዕለት እግር በእግር እየተከታተለ ምርኮኞችን እንዲረከበን የሚል መልእክት ነው በዚሁ ማስተላለፍ የምፈልገው።